እነዚህ ሶስት ነገሮች በቫይኪንጎች ዓለም ወንድ ልጅን ወደ ወንድ ይቀይሩታል። በቫይኪንጉ ዓለም እድሜ ለአቅመ አዳም ስለደረሰ ብቻ ወንድ አትባልም። ወንድ መሆንን የግድ ማረጋገጥ አለብህ። ወንድ ሆነ ስለተወለድክ ብቻ ወንድ አትባልም። ወንድነትን ለማረጋገጥ መድማት አለብህ። እነዚህ ሶስት ነገሮች ወንድ ልጅን ወደ ወንድነት ይቀይሩታል። እስከ መጨረሻው ተከታተለኝ። በቻናሉ አዲስ ኮንክ ፎሎ እና ላይክ ማድረግ ጀምረው። የመጀመሪያው ነጥብ፣ አንደኛ ያስታጥቁሃል። 12 ዓመት እንደሞላህ በጎሳው ፊት ትቀርብና ይመለከቱሃል። የጎሳውም ታላላቆች መጥረቢያና ጋሻ ያስታጥቁሃል። ከዛን ቀን ጀምሮ ለህይወት ለራስ ኃላፊነትን መውሰድ ትጀምራለህ። ህይወትን እንድትጠብቅ ይደረጋል። ራስን ለራስ ስትል ከአውሬዎች ከሌሎች ሰዎች እንድትጠብቅ ኃላፊነቱን ትወስዳለህ። መሳሪያ የሚሰጡ ክብርህን ጠብቀህ እንድታስጠብቅበትም ጭምር ነው። ይህም የወንድነት የመጀመሪያው እርምጃ ነው። ሁለተኛ፣ የመጀመሪያ ወረራ። ጎሳው ወንድነትህን እንድታረጋግጥለት ይፈልጋል። ወንድ መሆንህን እንድታሳየው ጎሳው ካንተ ይጠብቃል። ስለዚህ የመጀመሪያውን ወረራ በታዳጊ እድሜ ትሄዳለህ። በ14 በ15 ዓመት ወረራን ታካሂዳለህ። በወረራው ጊዜ ምንም ሳትፈራ በድል ከተመለስክ ጎሳው እንደ ወንድ ይቆጥራል። ነገር ግን በወረራው ጊዜ ፈርተህ ከተመለከቱ ይንቁሃል፣ ያጣጥሉሃል፣ ወንድነትህን አይቀበሉትም። በቫይኪንጉ ዓለም አንድ ግልጽ የሆነ ነገር አለ። ስለ ጥንካሬ ማውራት የለብህም። ጥንካሬን ማረጋገጥ አለብህ። ንግግርን አይፈልጉትም፣ ድርጊትህን ነው የሚፈልጉት። ስለዚህ ጥንካሬን ማረጋገጥ መቻል አለብህ ወንድ ለመባል። ሶስተኛ፣ ከአባትህ ጥላ ፈቀቅ ማለት መቻል አለብህ። የፈለገ ጠንካራ የፈለገ ብቁ ሆነ አባትህ ጥላ ስር የምትኖር ከሆነ አንተ እንደ ሙሉ ወንድ አትቆጠርም። አንተ እንደ ጨቅላ ነው የምትታየው። ቫይኪንጎች አንድ ታዳጊ ወጣት ለቤተሰቡ ሀብትን ይዞ መምጣት አለበት ተብሎ ይታመናል። በአባቱ ጥላ ስር መሆን የለበትም። የራሱ ቤተሰብ ሊኖረው ይገባል ተብሎ ይታመናል። ስለዚህ ታዳጊዎች በልጅነታቸው ከቤተሰባቸው ተለይተው የራሳቸውን ህይወት ይመራሉ። ቫይኪንጎች ወንድ ልጅን እንደ ወንድ የሚመለከቱት እነዚህን ሶስት ነገሮች አድርገው ሲገኙ ብቻ ነው። በቀላሉ ሳስረዳችሁ፣ ለራሱ ኃላፊነት የሚወስድ ራሱን መጠበቅ የሚችል ክብሩን መጠበቅ የሚችል ቤተሰቡን መጠበቅ የሚችል ወንድ። ሁለተኛ፣ ችግርና ፈተናን ተጋፍጦ ዋጋውን ማሳየት ሲችል እና ራሱን ችሎ መቆም ሲችል ያን ወንድ እንደ ወንድ ይሉታል። ምናልባትም ወረራ አድርገህ ወርቅ ላታመጣ ትችላለህ። ምናልባትም ጋሻና መጥረቢያ ይዘህ ላትዋጋ ትችላለህ። ግን እነዚህን ፕሪንሲፕሎች ኖራቸው። ራስህ መቆም ቻል። ፈተናዎችን ተጋፍተህ ጥንካሬን ፕሩቭ አድርግ። ራስህን ቻል። ያኔ እውነተኛ ወንድ ትሆናለህ። በዚህም ጊዜ ይሰራል። ጦርነት ያልተሳተፈ ወንድ ግማሽ ወንድ ነው።